ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የፍሬሽማን ሞራል ኤንድ ሲቲዝንሺፕ የሚድ ኤግዛም የፈርስት ኢየር ሰከንድ ሴሚስተር ሚድ ኤግዛምን ጥያቄዎች እንሰራለን። ይሄ ከሁለት ዓመት በፊት ማለት 2016 የሚድ ኤግዛም ጥያቄ ነው። የመጀመሪያው የትሩ ፎልስ የምርጫ የማቺንግ እና እንዲሁም የብላንክ ስፔስ የሾርት አንሰር ጥያቄዎች የተካተቱበት ወደ 4 ፓርት ያለው ጥያቄ ነው። ትሩ ፎልሱ ከ1% ነው ዌይቱ ማለት ነው። ጥያቄ አስተያየታችሁን ኮሜንት ላይ እንደተለመደው ግልጽ ያልሆናችሁ ነገር ካለ እንዳትረሱ ቴሌግራማችን ላይ ፒዲኤፉን በዚህኛው የቴሌግራም ሊንክ ገብታችሁ ፒዲኤፉን አክሰስ ማድረግ ትችላላችሁ። ይሄኛው ማለት ነው። ኮሜንት ስርም አስቀምጥላችኋለሁ የቴሌግራም ሊንክ ማለት ነው። The first question, write የመጀመሪያው part write true if the statement is correct and false if not. According to theological theory, right action is one which has good consequences. ተማሪዎች እናንተ ቪዲዮን ፖስት አድርጉና ቀድማችሁ አንድ 5-7 ሰከንድ ሰጣችኋለሁ። እናንተ ቪዲዮን ፖስት አድርጋችሁ ቀድማችሁ ለመመለስ ትሞክራላችሁ ማለት ነው። According to theological theory, a right action is one which has good consequence. እና ምንድነው መልሳችን የሚሆነው? obviously true ነው አይደለ? sorry true ነው ይሆን because ምንድነው ጥያቄ? according to theological theory a right action is one which has good consequence ያለው ነው። በቲዮሎጂ የሚለው ቲዮሪ በዋነኛነት የቲዮሪው በመሰረታዊነት የአንድ ድርጊት ትክክለኛነት ወይም አንድ አክሽን ትክክል ነው ወይም ስህተት ነው የምንለው ሮንግ ነው ኦር ራይት ነው የምንለው ያን ኢቫሉዌት የምናደርገው በኮንሲኩዌንስ ወይም በውጤቱ ብቻ ነው። ውጤቱ ጥሩ ከሆነ ሞራሊ ያ ነገር ራይት ነው፣ በተቃራኒ ከሆነ ሮንግ ነው። ስሙም ቲዮሎጂ ማለት ቲዮሎጂካል ሲል ከየግሪክ ቃል ነው። ቲዮሎጂ ማለት ኮንሲኩዌንስ ወይም ሪዛልት ውጤት ወይም የመጨረሻው ዓላማው ምንድነው የዛ ነገር የሚለው ቲዮሎጂ የሚለው ራሱ ከስሙ ነው በትይዝም የአንድ ነገር ውጤቱ ጥሩ ከሆነ ሞራሊ ትክክል ነው ብሎ የሚያስቀምጥ ቲዮሪ ነው ማለት ነው። ስለዚህ ትሩ ይሆናል። Number 2, civic education is an interdisciplinary field of study ብለናል። ምንድነው? ትሩ ነው አይደለም? yes interdisciplinary ፊልድ ነው ወይም የሲቪክስ ኤዱኬሽን ራሱን ችሎ አንድ እንትን የሆነ ብቻም ሳይሆን ከተለያዩ የትምህርት ወይም የኖሌጅ የእውቀት ኢንፎርሜሽኖችን ምናምን የሚወስድ ነው። ለምሳሌ ከፖለቲካል ሳይንስ ሊወስድ ይችላል። ለዲሞክራሲ ስናወራ ስለ ገቨርንመንት ስትራክቸሮች ምናምን ስናወራ ከፖለቲካል ሳይንስ ስለ ራይት ሮንግ ይሄ መብት ግዴታ ምናምን የሚባሉ ነገሮችን ከሎ አንፃር ሊወስድ ይችላል። ሌሎች አሁን ስለ ኔሽን ቢልዲንግ ስለ ሀገር ግንባታ ምናምን ስንል ከታሪክ ጋር የምናያይዛቸው ነገሮች ይኖራሉ። ምክንያቱም ከኔሽን ቢልዲንግ ጋር ሌሎችም ከሳይኮሎጂ ሶሺዮሎጂ ፍልስፍና ጋር በተለይ ከማህበራዊ ግንኙነቶች ከሞራል አንፃር ምናምን ስናወራ ከነዚህም ጋር ኢንተርዲሲፕሊናሪ የሆነ ፊልድ ነው እንጂ ብቻውን እንትን ያለ አይደለም። ስለዚህ ይሄም ትሩ ይሆናል ማለት ነው። According to consequentialism theory, a right action is one which maximizes the interest of the doer of the action ይለናል። እዚህ ጋር የኮንሲኩዌንሻሊዝም ከኤቲካል ኢጎይዝም ጋር መልሱ የሚሆነው ፎልስ ነው የሚሆነው because according to consequentialism false
ሶስተኛ ፎልስ ነው የሚሆነው። የኮንሲኩዌንሻሊዝም አክሽኖች በውጤት ነው እንትን የሚሉት ኢቫሉዌት የሚደረጉት። ነገር ግን የማክሲማይዚንግ ኦን ኢንተረስት የራሳቸውን ጥቅም ብቻ እንትን የሚሆን ከሆነ ኤቲካል ኢጎይዝም ነው የሚባለው። በሌላ በኩል ዩቲሊታሪያኒዝም ለማጆሪቲ ለአብዛኛው የሚሆነው ትክክል ነው፣ ለብዙሃኑ ትክክል ነው የሚሆነው ወይም ጥሩ ውጤት የሚያመጣው ያንን ያስቀድማል። ዩቲሊታሪያኒዝም፣ ኮንሲኩዌንሻሊዝም ደግሞ የሁሉም ሰው ጥቅም ሊያካትት ይችላል እንጂ የራሱን ኦን ኢንትረስት ብቻ አይደለም። ስለዚህ መልሳችን ፎልስ ነው የሚሆነው ማለት ነው። If an action conforms to the established code, it is called moral. If an action conforms to the established code, it is called moral. ይለናል። yes ይሄም ትሩ ነው የሚሆነው። ይሄ ሞራል ኢቲካል ኮድ ኦፍ ኮንዳክት አራተኛ ትሩ ነው የሚሆነው። ይሄ ሞራል ተብሎ የሚጠቀሱ አክሽኖች ወይም በማህበረሰብ ውስጥ እንደዛ የሚወሰዱ ድርጊቶች በሃይማኖት ወይም ከህግ ጋር ከስነ ምግባር ደንቦች ኢቲካል ኮድ ኦፍ ኮንዳክት ጋር ተስማምቶ ሲገኙ ነው። ለምሳሌ yes በቃ if an action conforms the established code it ፈጠን ለማለት ፈልጌ ነው። ቪዲዮ ይረዝማል ማብራሪያዎች ሲበዛ። ኤግዛሚኔሽን ቤዝድ አምስተኛ ኤግዛሚኔሽን ቤዝድ አሰስመንት ኢዝ a minimal concept of civic education። የሚኒማል እና ማክሲማል ነው ታውቃላችሁ። ዩኒት 1 ላይ ሚኒማል ኮንሰፕት ማክሲማል ኮንሰፕት ብዙ ጊዜ ትሩ ፎልስ ላይ ምናምን ኮመን ናቸው። እነዚህ ምርጫም ላይ ምናምን ይመጣሉ። አንዳንዴ ሾርት አንሰርም ላይ ምናምን ሊመጡ ይችላሉ። ሚኒማል እና ማክሲማል የሲቪክ ትምህርት ማለት ነው። ሲቪክ ኤንድ ኤቲካል ኤግዛሚኔሽን ቤዝድ አሁን እዚህ ጋር የተጠየቀው ኤግዛሚኔሽን ቤዝድ ነው። ትክክለኛ መልስ ሊሆነን የሚችለው ትሩ ነው ማለት ነው። ይሄ ሚኒማል እንትን ነው። አምስተኛ ትሩ ነው የሚሆነው ማለት ነው። ይሄ ፎከስ ከማድረግ አንጻር ተማሪዎች ሚኒማል ኮንሰፕት ስንል ሲቪክስ ፎከስ የሚያደርጉ ለምሳሌ ለርኒንግ ላይ ኤግዛሚኔሽን ላይ ምናምን ከሆነ ሚኒማል። ማክሲማል ኮንሰፕት የምንለው ይሄ አክቲቭ ፓርቲሲፔሽን፣ ክሪቲካል ቲንኪንግ ከሆነ ፈተና ላይ ለምሳሌ ህጎች ሰዎች እንዲያጠኑ ምናምን ከሆነ ይሄ ሚኒማል ነው። ማክሲማላይዝ የምንለው ተማሪዎች አክቲቭሊ እንዲሳተፉ ፖለቲካሊ ምናምን ኢንጌጅ እንዲያደርጉ ንቁ ተሳትፎ እንዲኖራቸው ክሪቲካል ቲንኪንግ እንዲያዳብሩ ማለት በኮሚኒቲ ውስጥ ያለውን ለውጥ የተሻለ ነገር እንዲያመጡ ማስቻል ነው ማክሲማል እንትኑ። ይሄ ግን ሚኒማል ፈተና ምናምን እንትን የሚለው ይሄኛው እኛ የምንፈተነው ምናምን ይሄ ሚኒማል concept of civic education ነው። yes true ነው የሚሆነው። number 6 civics and ethics alone cannot bring peace to our planet. of course ይሄ ቀላል ይመስለኛል። true civics ብቻውን በእርግጥ ሰላም ትምህርትን ቢፈልግም ትምህርት ብቻውን ያን ያመጣል ብለን አናስብም። የሲቪክስ ስናስብ ምንጊዜም ያ ብቻውን ሳይሆን ጥሩ ነገር ፖለቲካል ስታቢሊቲ ይፈልጋል። ሌሎች ነገር ፖለቲካል ስታቢሊቲ፣ ኢኮኖሚክ ጀስቲስ እና በማህበረሰብ ውስጥ ያለ የፍትሃዊ የሀብት ክፍፍል ከመኖር አንጻር ኢንተርናሽናል ኮኦፕሬሽኖች ምናምን ያስፈልጋል። ብቻውን እነዚህ ነገሮች ሳይመኑ በትምህርት ብቻ ፒስ እና ስታቢሊቲ ምናምን በዓለማችን ይመጣል ማለት በቂ አይደለም። ሰው መልሳችን ትሩ ነው የሚሆነው። cannot bring ስለሚል ማለት cannot bring peace to our planet. virtue ethics said the goodness is not in person but in act. እንግዲህ virtue ethics ምንድነው? ለዚህ ጥያቄ ፎልስ ነው የሚሆነው። መልሱ ትክክለኛ መልስ ፎልስ ነው። ሰባተኛ virtue ethics የምንለው ኤጀንት ሴንተርድ ነው፣ ማለትም አድራጊው ላይ ያተኮረ ነው። በቲዮሪ ደረጃ
የድርጊቶችን የሚመዝነው በዋነኛነት ውጤቱ ሳይሆን የሰውየው ካራክተር ነው ወይ የሰውየው ባህሪ ነው ወይም ቨርቹ ነው። ቨርቹ ምንድን ነው በአማርኛ አይደው ነው እርግጠኛ አይደለም፣ ግን የሰውየው ባህሪው ወይም ቨርቹ ነው ውጤቱን እንትን የሚለው ነው። ጥሩ ሰው ምን ያደርጋል የሚለውን ጥያቄ በዋነኛነት ቤዚካሊ ያነሳል። አንድ ጥሩ ሰው ምን ያደርጋል የሚለውን ነገር ማለት ነው። ቨርቹ ኢቲክስ says that the goodness is not in person but in acts የሚለው ፎልስ ይሆናል። ስምንተኛ the scope and the aims of civic education are similar throughout different forms of government. Yes. The scope and the aims of civic education are similar. Sorry, false ነው የሚሆን ሲሚላር ስለሚል ማለት ነው። ዲፍረንት ያለ መስሎኝ ነው። የሲቪክስ ኤዱኬሽን ኤሙ ወይም አላማው እንደየመንግስቱ የፖለቲካል ሲስተም ወይ የፖለቲካል ስርዓት የተለያየ ነው። ለምሳሌ ዲሞክራሲያዊ መንግስት ከሆነ በዋነኛነት ስለ ሰዎች መብትና ግዴታ ምንድነው፣ መብቶቻቸው ምንድነው፣ ግዴታዎቻቸው የሚለው ላይ ያተኮር ይችላል። ይሄ ሊበሪቲ ነፃነታቸው፣ ፍሪደም፣ ሪስፖንሲቢሊቲያቸው ምንድነው የሚሉ ነገሮች ላይ ሊያተኮር ይችላል። ምን ዲሞክራሲያዊ መንግስት ከሆነ ኦቶሪቴሪያን ለምሳሌ ከሆነ ወይም ቶታሊቴሪያን የተለያዩ አይነት ወደፊትም ሌሎች ቻፕተሮች ላይ የምትማራቸው አሉ። ፋይናል ላይ በተለይ የሚመጡ እንደዚህ አይነት የመንግስት ስርዓቶች ላይ በዋናነት ፎከስ የሚያደርገው ያለምንም ጥያቄ ለመንግስትን ተቀባይነት ሰዎች ለመንግስት ተገዢ እንዴት እንደሚሆኑ ነው በዋናነት የሚማሩት ማለት ነው። በሲቪክስ ኤዱኬሽን ናቸው እንዴት ለመንግስት ታማኝ ይሆናሉ፣ እንዴት ለመንግስት ታዛዥነታቸው በአጠቃላይ አላማው በየሁኔታው እና በየመንግስቱ እንትን ይለዋወጣል እንጂ ቋሚ ተመሳሳይ አይደለም። በሁሉም ደረጃ ሲሚላር ነው የሚለው ትክክል፣ ዲፈረንት ነው እንደየሁኔታው ማለት ነው። ሶ answer should be false ይሆናል። ቀጣዩ choose the የምርጫ ጥያቄ ነው። choose the correct answer among the following given alternatives. 1.5 ነው way 2 all are examples of civic attitude except ይለናል። A civility, tolerance, solidarity, none of the above. ምንድነው መልሳችን? all are examples of civic attitude except ነው የሚለው። ስለዚህ መልሳችን ዲ ነው። ሁሉም እንትን ናቸው። ኤክሰፕት የሚለው የመልካም ስነ ምግባር ወይም ሲቪሊቲ፣ ቶለራንስ መቻቻል፣ ሶሊዳሪቲ ምንድነው? እነዚህ ሁሉ የዲሞክራሲያዊ ዜጋ መገለጫዎች ናቸው። እንደ ፖዚቲቭ የምንወስዳቸው ናቸው። ከነዚህ ውስጥ አይደለም ብለን ወይም ኤክሰፕታንስ አድርገን ልንወስደው የምንችለው የለም። አንሰር ሹድ ቢ ዲ ነው የሚሆን ማለት ነው። ሁለተኛ ወይም የምርጫ ሁለተኛ ጥያቄያችን of the following which one is false about objective of civics? A. Educating students about democratic culture. B. Teach the values and the sense of commitment. C. Teaches to tolerate the mistakes of government. D. Creates good and effective citizens. E. None of the following is which one is false about objectives of civics? I think የዜግነት ትምህርት ዓላማ የትኛው ነው የሚለው teaches to tolerate the mistakes of government። የዜግነት ትምህርት ተማሪዎች የመንግስት ስህተትን ዝም ብሎ ሳይለንት ሆኖ ሳይሆን መንግስትን አካውንታብል እንዲሆን ተጠያቂ እንዲሆን የሚያደርጉ አክቲቭሊ ክሪቲካል በሆነ መንገድ መንግስትን በመተቸት ምናምን እንዲሆኑ ነው። so the answer should be C ነው የሚሆነው። putting others people's
other people's interests ahead of our own is right action according to A, ethical egoism, B, ethical altruism, C, ethical universalism, D, all. Putting other people's interests ahead of our own is right action according to የአልትሩይዝም ነው የሚሆነው። የአልትሩይዝም የራስን ጥቅም ሳይመለከቱ ለሌሎች ሰዎች ደህንነት ወይም ጥቅም ቅድሚያ መስጠትን የሚያስተምር ነው። በዋናነት ይሄ መልአክነት ነው ምናምን ነገር ማለት የራስን ጥቅም እንትን ትቶ ብዙም ያልተለመደ ማለት ነው። ከሰዎች ተፈጥሮ ጋር ትንሽ የሚጋጭ ነው። ጥቅም የሌሎች ሰዎችን ጥቅማቸውን ደህንነታቸውን ቅድሚያ የምንሰጥ የሚያስተምር አስተሳሰብ ነው። ሶ ፑቲንግ አዘር ፒፕል ኢንተረስት የሚለው የአልትሩይዝም ኤቲካል አልትሩይስት ወይም የኤቲካል አልትሩይዝም እሳቤ ነው የሚሆነው። ቢ ነው የሚሆነው የኢጎይዝም ተቃራኒ ማለት ነው። Among the following, which one is not the importance of moral and civic education? Number 4, among the following, which one is not the importance of moral and civic education? A, equip learners with the attributes of active citizenship. B, building civic competence. C, developing scientific outlooks. D, all, E, none of the above. አራተኛ ጥያቄ አይ ቲንክ ሲ ነው የሚሆነው። የስ ምክንያቱም እንትኑም ላይ አንሰር ሺቱም ላይ ሲ ነው የሚለው። ጀስት ምንም እንኳን ይሄ ሳይንቲፊክ የሆኑ ሳይንሳዊ አመለካከቶች ለአንድ ሲቲዝን ወይም ለዜጋ አስፈላጊ ቢሆንም በዋናነት ግን የናቹራል ሳይንስ ነው ትምህርቶች ናቸው እነዚህ ዲቨሎፒንግ ሳይንቲፊክ እንትን ላይ የሲቲዝንሺፕ ኤዱኬሽን በዋናነት በዲሞክራሲያዊ አሉ አይደለ ይሄ ዲሞክራቲክ ኮምፒተንስ ዲሞክራቲክ አትሪቢዩት ላይ ምናምን በዜጎች መብት ግዴታ ላይ ምናምን በዋናነት የሚያተኩረው ከዲቨሎፒንግ ሳይንቲፊክ አውትሉክ ሶ ቤስት አንሰር የሚሆነው ሲ ነው አይ ቲንክ። ሶሪ ኢ ነው የሚለው አንሰር ሺት ላይ ኢ ነው የሚለው ነን ኦፍ ዘ አባቭ ነው የሚለው። ኦኬ እንውሰደው። የስ አንሰር ሺቱ ላይ ኢ ነው የሚለው ነን ኦፍ ዘ አባቭ። የስ ዲቨሎፒንግ ሳይንቲፊክ አውትሉኮችን ምንም እንኳን አሁን እንዳልኳችሁ ዋናው እንትን ባይሆንም ያው እንደ የሆነ ሴንስ ይሰጣል። ይህን እንትን ብሏል። ያው እናንተ እንትን እንዳላችሁ አንሰር ሺት ላይ ኢ ነው ያለው። አምስተኛ which one is wrongly matched form of competence of good citizens? A እችኛውን ጥያቄ ለእናንተ ተዋለው እንደ እንትን ኮሜንት ላይ እንድትሳተፉ ማለት ነው። አምስተኛ ምርጫ which one of the one is wrongly matched form of competence of good citizen? A, civic skill, believing critically. B, civic ይሄ just relate የሚያደርጉት civic skill ከbelieving critically። B, civic attitude. A, civic skill, believing in criticality. B, civic attitude. yes ይሄ የሲ ፓርት ነው። የቢ ፓርት ነው ኮሚትመንት ማለት ነው። ሲቪክ አቲቲዩድ ከኮሚትመንት ጋር። ሲ ሲቪክ ኖሌጅ ፐብሊክ ስፒሪትነስ። ዲ all of the above. So
ሮንግሊ ማች የሚያደርገው ኮምፒተንስ ኦፍ ጉድ ሲቲዝን በትክክል ማች ያላደረገው የትኛው እንደሆነ ትመርጣላችሁ። ስድስተኛ ትንሽ ተፈተን ለማለት ሞክራለሁ። አምስተኛ ኮሜንት ላይ ተሳተፋላችሁ። which is not among aspects of pleasurable or painful experience according to Jeremy Bentham. A. Purity, B. Duration, C. Intensity, D. Extent, E. All, F. None. እንግዲህ የጀርሚ ቤንትሃም የሄዶኒክ ካልኩለሶች አሉ አይደለ? ወደ አይ ቲንክ ስንት ነበሩ? 6 ናቸው? 7 7 አሁን እነዚህ ጌት የጀርሚ ቤንትሃም ደስታን ወይም ፔንን ወይም ህመምን መጠን የምንለካበት ካልኩሌሽን አለው። እነዚህ መስፈርቶቹ ወደ 7 የተቀመጡ አሉ። ከነዚህ ውስጥ ፒዩሪቲ ንጽህና፣ ዲዩሬሽን የሆነ ቆይታው መጠኑ፣ ኢንቴንሲቲ ምን ያህል ነው፣ ኢንቴንሲቲው በአማርኛ ምንድነው ጥንካሬው፣ እነዚህን ኤክስቴንቱ እነዚህ በአጠቃላይ ከኤ እስከ ዲ ያሉት ሁሉም የጀርሚ ቤንትሃም ደስታን ወይም ሄዶኒክ ካልኩለስ ውስጥ የሚገቡ ናቸው። ያልተካተተ ምርጫ እዚህ ውስጥ ስለሌለ ነን ነው የሚሆነው ማለት ነው። ነን ነው። እንግዲህም ሄዶኒክ ካልኩለስ ባጭሩ ምንድነው? ደስታን በቁጥር የምንለካበት፣ እሱ በቁጥር መለካት እንችላለን ብሎ ያስቀመጠው ነው በዋናነት ማለት ነው። ኤፍ ይሆናል። ፈጠን ለማለት ሞክራለሁ። ማቺንግ ኮንሲኩዌንሻሊዝም ማች የሚያደርገው ከየትኛው ጋር ነው? የስ ቢ ላይ ያለው ነው። the end justifies the means ቀደም ብለናል። ቢ ነው የሚሆነው። ቢ ለዴንቶሎጂካል ኤ ነው። ዲዩቲ ቤዝድ ስለሆነ the means justifies ኤ ይሆናል። ኤ ዴንቶሎጂካል ኤ ነው። ቨርቹ ኢቲክስ ኤስ ሲ ላይ ያለው አን ኤጀንት ሴንተር ቀደም ብለናል። ጥያቄ ሰርተንበት አን ኤጀንት ሴንተር ነው ቨርቹ። ኢቲክስ ኤቲካል ኢጎይዝም ለራስ የምንለው ፎከስ ኢንተረስት ኦፍ የራስ ኢንተረስት ላይ ዲፌንድ the interest of the doer yes ኢ ላይ ያለው ማለት ነው። ኢቲካል ኢጎይዝም በዋናነት ፎከስ የሚያደርገው ኢንተረስት ኦፍ the doer ነው። ኢቲካል ዩኒቨርሳሊዝም እንግዲህ the greatest happiness for the greater number በሚለው ነው አይደለ? ፓፓ የሚታወቀው the greatest happiness for the greatest number። 6 ethical altruist የሚሆነው F prioritize defend the collective interest than individual doer። ኢቲካል አልትሩይዝም የራስን ጥቅም ትቶ ወይም መስዋዕት በማድረግ ለሌሎች ሰዎች ጥቅም ቅድሚያ መስጠት ሞራላዊነት ነው ብሎ ወይም እንደዛ የሚያምን ነው። ቅድም አይ ቲንክ አውርተናል። ቶታል ሳይሽን ኤፍ ነው የሚሆነው። ኤፍ ሜታኤቲክስ ኤግዛማይን the meaning of the moral terms። 7ኛ ጂ ነው። ሜታኤቲክስ በዋናነት ኤግዛማይን የሚሆነው the meaning and origin of moral terms። ለምሳሌ ምንድነው what is goodness የሚሉትን አይነቶች የሚለው ሜታኤቲክስ ቶታል ሳይሽን
ይሆናል ማለት ነው። አይ ቲንክ የመጨረሻው ጥያቄ ይመስለኛል። ሾርት አንሰር ነው። ሊስት ኤንድ ኤክስፕሌን ዋት at least one clear example of each classification. Each classification of duties according to German philosopher Samuel Pufendorf. የሳሙኤል ፑፈንዶርፍ በዋናነት በፑፈንዶርፍ የስነ ምግባር ፍልስፍና ውስጥ ዲዩቲስ ተብሎ የተቀመጡ በዋናነት 3 አሉ። እዚህ ጋር ግን ሊስት ኤንድ ኤክስፕሌን አብራራ እያንዳንዳቸውን ከምሳሌ ጋር አብራሩ ነው የሚለን። የመጀመሪያው ለአምላክ የሚሰጥ ነው ወይም ዲዩቲ ቱዋርድ ጋድ ወይም ዱቲስ ቱ ጋድ፣ ዱቲስ ቱ ዋንሰልፍ እና ዱቲስ ቱ አዘርስ ናቸው በዋነኛነት 3ቱ። ያው በምሳሌ ለመግለጽ ያህል ዱቲስ ቱዋርድ ጋድ ወይም ዱቲስ ቱ ጋድ የሚለው ኢንተርናል እና ፈጣሪን ከማወቅ እና ኤክስተርናል ደግሞ አለ። ኢንተርናል የምንለው ፈጣሪን ከማወቅ አንፃር፣ ኤክስተርናል ዲዩቲ ደግሞ ወርሺፕ ወይም ለምሳሌ አቴንዲንግ ሪሊጂየስ የሆኑ ሰርቪሶችን ምናምን እነሱን አቴንድ ማድረግ ምናምን ለአምላክ ያለን ግዴታ በሁለት ይከፋፍላቸዋል። ውስጣዊና ውጫዊ ብሎ ውስጣዊ ፈጣሪን ለማወቅ ወይም ያንን ለመረዳት የሚደረግ ጥረት ስለ ፈጣሪ ይሄ አዛኝ ነው፣ ሩህሩህ ነው፣ መሀሪ ነው ምናምን የሚባሉ ነገሮችን ፍቅር ነው ያን የሚሰጠውን ፍቅር እነዚህ ነገሮችን ለማወቅ ወይም ለመረዳት የሚደረግ ጥረት ዲዩቲስ ይሄ ውስጣዊ ነው። ኢንተርናል ያለው ኤክስተርናሊ ደግሞ በወርሺፕ ማለትም አምላክን ፈጣሪን በተግባር በማምለክ ይሄ ስግደት ሊሆን ይችላል፣ ጾም ሊሆን ይችላል። እንደዚህ አይነት ነገሮች በተግባር የተገለጡ እነዚህም በአጠቃላይ ዲዩቲስ ቱ ጋድ ነው የመጀመሪያው ፓርት ማለት። ሁለተኛው ደግሞ ዲዩቲስ ቱ ዋንሰልፍ ለራስ ያለብን ግዴታ። የፑፈንዶርፍ አንድ ሰው ለራሱ የራሱ ዲዩቲ ወይም የራሱ ግዴታ ብሎ ያስቀምጣቸው የሶል እና የቦዲ። በሶል ምንድነው? ነፍስ፣ በነፍስና በቦዲ ደግሞ በሰውነት በአካላችን ያለን ግዴታ። በሶል ሲሆን እውቀትን መፈለግ ሊሆን ይችላል። አእምሯችንን ክሪቲካሊ እንዲያስብ ይሄ የምናደርገው ጥረት አለ አይደለ? ሁሌ ማንበብ ምናምን። ለምሳሌ ከአካዳሚክ ውጪ ነገሮችን ብዙ ጊዜ ዩኒቨርሲቲ ተማሪዎች ስትሆኑ ታነባላችሁ። አንዳንድ ነገሮች ልቦለድ ሊሆን ይችላል ምናምን። እነዚህም ጀስት እውቀትን ከመፈለግ አእምሮን ከማሳደግ ስለሆነ ነገር ለማወቅ መሻት ምናምን እነዚህ ለሶል ለነፍሳችን እንትን ለማለት ነው። ሁለተኛው ደግሞ ለቦዲ ሰልፍ ፕሬዘርቬሽን ራስን ለመጠበቅ ጤናን ከመከባከብ ለምሳሌ ትምህርትን የምንማረው የምናነበው አእምሯችንን ለማሳደግ ነው። ይሄ ለነፍሶቻችን። በተጨማሪ ደግሞ ለቦዲያችን ደግሞ ስፖርት እየሰራን ምናምን ጤናችንን እንጠብቃለን። እነዚህ አይነት እንቅስቃሴዎችን እናደርጋለን። ጥሩ አይነት አመጋገብ ምናምን እነዚህ አይነት ራስን መንከባከብ ለቦዲያችን ማለት ነው። የመጀመሪያው ዲዩቲስ ቱ ጋድ፣ ዲዩቲስ ቱ ሁለተኛው ዋንሰልፍ ለራሳችን አሁን የተረዳናቸው ማለት ነው። ለሶል እና ለቦዲ የምንሰጠው ነው ለዋንሰልፍ ዲዩቲስ ቱ ዋንሰልፍ። ሶስተኛው ደግሞ ዲዩቲስ ቱ አዘርስ ለሌሎች በማህበራዊ ህይወት ስንኖር አብሶሉት ዲዩቲዎች አሉ፣ ኮንዲሽናል ዲዩቲዎች አሉ። ለምሳሌ በማንኛውም ሁኔታ መፈጸም ያለብን ለምሳሌ ለሌሎች ሰዎች ይሄ ሞራል የምናደርጋቸው ሌሎች ሰዎችን አለመጉዳት ይሄ ሰብአዊነት ነው። ይሄ በተፈጥሮ ያለ ይሄ ሰውን ሰው የሚያደርገው ነገር ሌሎችን አለመጉዳት፣ ሰዎችን እንደ እኩል አድርጎ ማየት። እኔንም ልክ የራስን ኢንተረስት እንደ ወይም አንድ ሰውን ከሌላው ሰው ጋር በእኩል አይን ማየት። ሌላው ደግሞ ኮንዲሽናል ዲዩቲዎች አሉ። አንዳንዴ ስምምነቶች፣ ኮንትራቶች ምናምን የሚመጡ ኮንዲሽናል ዲዩቲዎች አሉ። እነዚህ ዲዩቲስ ቱ አዘርስ
ስለዚህ ዲዩቲስ ቱ ጋድ፣ ዲዩቲስ ቱ ዋንሰልፍ እና ዲዩቲስ ቱ አዘርስ እነዚህ ናቸው። ሳሙኤል ፔንሮፍ ከ6 ነጥብ ነው የሚለው ከነ ምሳሌያቸው አስቀምጡን። አሁን ለምሳሌ ሶስተኛው ምሳሌ ስጣችሁ እነዛን ሁለቱን ሰጥቻችኋለሁ። ሰውን በአካል አለመጉዳት ስንል አብሶሉት ይሆን ወይም የገቡት አሁን የገባነውን የሆነ ቃል ኪዳን ቢኖር ፕሮሚስ ቢኖር ያን ነገር መፈጸም ወይም ኮንትራክት ካለ ያን ነገር እንትን ማድረግ የኮንዲሽናል አድርገን ልንወስደው እንችላለን ማለት ነው። ሶ በአጠቃላይ ሚድ ኤግዛም ጥያቄያችሁ ይሄን ይመስል ነበረ። ጥያቄ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። አይ ቲንክ የሆነ አንድ ምርጫ ጥያቄ 5 ይመስለኛል። እሱንም በኮሜንት ላይ ትክክለኛው መልስ ጻፉ። ሪፕሌይ ለማድረግ ሞክራለሁ። ትክክለኛ መልስ የሆነው ፒዲኤፉን ቴሌግራም ላይ ታገኛላችሁ። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።